እጅግ ውብ የሆነ ገጸ በረከት ነው። ነገር ግን አላሁ ሱብሓነሁ ወተዓላ ፊት የተከበርሽ ሴት መሆን ደግሞ ከውበትም በላይ ነው። ሁሉም ሙስሊም ሴት አላሁ ሱብሓነሁ ወተዓላ ዘንድ የተወደደችና በምድር ላይ ህይወቷም የተከበረች መሆንን ትሻለች። ዛሬ በዚህ ቪዲዮ በሰማይም በምድርም ቦታ ያለሽ ሁሉም የሚያከብርሽ ሴት እንድትሆኝ የሚያስችሉሽን ከእስልምና እይታ የተውጣጡ 7 ህጎችን እናያለን ኢንሻአላህ። ሁሉም በቁርአንና በሐዲስ በጽኑ የተብራሩና ተደጋግመው የተወሱም ናቸው። ከአንቺ በፊት ያለፉ ታሪክ የማይዘነጋቸው ታላላቅ እንስቶችን ታሪኮች አስተውለሽ ከተመለከትሽ እነዚህን 7 ወርቃማ ህጎች ምን ያህል የተገብሯቸው እንደነበር ትመለከቻለሽ። አላሁ ሱብሓነሁ ወተዓላ ከዚህ ቪዲዮ እኔንም እናንተንም እንዲጠቅመንና እርሱ ዘንድ ቦታ ያለን የተወደደንና የተከበረን እንዲያደርገን እየለመንነው እንጀምራለን። ቢስሚላህ። በመጀመሪያ ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩት። ጀዛኩሙላህ ኸይር። አንደኛ፣ ከምንም ነገር በፊት አላህን አስቀድሚ። አንድን ነገር በጣም ልትፈልጊው ትችያለሽ። ህይወቴን ሊቀይረው ይችላል ብለሽ ያመንሽበት ስራ ሊሆን ይችላል። ለአመታት በልብሽ ያኖርሽው ትልቅ ህልምም ሊሆን ይችላል። በጣም አስደሳች የሚመስል ግንኙነትም ሊሆን ይችላል። የትኛውም ቢሆን ግን ከአላሁ ሱብሓነሁ ወተዓላ ህግና ትዕዛዝ ጋር ከተጋጨ ከአላህ ሊያርቅሽ አሊያም ባንቺና በጌታሽ መሃል ግርዶሽ ለመሆን ከመጣ እህት አለሜ አይንሽን እንኳን እንዳታሺ። ከዛ ነገር አምልጪ። ከዛ ቦታ ብንን ብለሽ ጥፊ። ሊከብድሽ ይችላል። ነገር ግን ነፍስሽ ያ ነገር ላይ ተንጠልጥላ ካስቸገረችሽ ይህንን ሐዲስ ንገሪያት። መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንህ። አንድን ነገር ለአላሁ ሱብሓነሁ ወተዓላ ብሎ የተወ አላህ ከዛ የተሻለን ነገር ይተካዋል። ይህ ከአላሁ ሱብሓነሁ ወተዓላ የተገባልሽ ቃል ነው። አላህ ቃሉን በፍጹም አያጥፍም። በአንተ ላይ ለአላህ ሐቅ አለው፣ ለነፍስህ ሐቅ አላት፣ ለቤተሰቦችህም ሐቅ አላቸው የሚለውን ረሱል ሰለላሁ ዐለይሂ ወሰለም ፈገግ ብለው ሰልማን እውነታ ላይ ያሉበትን ወርቃማ ንግግር አትርሺ። ዱንያ ላይ ስትኖሪ ለሁሉም ሐቁን መስጠት ግድ ነው። ነገር ግን የአላሁ ሱብሓነሁ ወተዓላ ሐቅ ከሁሉ እንደሚበልጥና እንደሚቀደም አትርሺ። እህቴ፣ የምትወስኛቸው ውሳኔዎችም ሆነ የምትፈጽሚያቸው ተግባራት ሁሉ አንድን ጥያቄ ሊመልሱ ይገባል። ይህንን ነገር አላህ ይወደዋልን የሚለውን። አላሁ ሱብሓነሁ ወተዓላ በቁርአኑ ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ሰላቴም እርዴም መኖሬም መሞቴም ለዓለማቱ ጌታ ለአላህ ነው በል ይላል። ይህ ነው መስለም ማለት። ይህ ነው ለአላሁ ሱብሓነሁ ወተዓላ ኢስቲስላም ወይንም እጅ መስጠት ማለት። ሁለተኛ፣ በፍጹም ዱንያ ልብሽ ላይ ቦታ እንዳትይዝ። ሁላችንም በአቅማችን ሁሉ እየሰራን እየጣርን ስኬትንም እያሳደድን ነው። ይህ ትክክል ነው። ነገር ግን አባረንም ሆነ አሯሩጠን የያዝናትን ዱንያ ኪሳችን ውስጥ እንጂ ልባችን ውስጥ አንከታትም። ዱንያ ልብ ውስጥ ከገባች ብዙ ነገር ታበላሻለች፣ አኺራችንን ታናጋለች፣ ስብዕናችንንም ታጎድላለች። አላህን ሱብሓነሁ ወተዓላ የረሳን ስግብግብና ደካሞች ታደርገናለች። ልክ ዑመር ረዲየላሁ ዐንሁ እንዳሉት ዱንያ ቦታዋ ኪስ ስር እንጂ ልብ ውስጥ አይደለም። በዱንያ ላይ የምትፈልጊውን ነገር ለማሟላት መስራት ያለብሽን ያህል ሁሉ ስሪ። ነገር ግን እስልምናሽን በፍጹም ለድርድር እንዳታቀርቢው። ሁሌም ቢሆን ልትቆጣጠሪው ያልቻልሽው ስኬት እንደሚቆጣጠርሽና ባርነት ውስጥ እንደሚያስገባሽ አትርሺ። አላሁ ሱብሓነሁ ወተዓላ በቁርአኑ ወመል ሐያቱ ዱንያ ኢላ መታዑል ጉሩር፣ የቅርቢቱ ህይወት ዱንያ የመታለያ መሳሪያ እንጂ ሌላ አይደለችም ይላል። አላሁ ሱብሓነሁ ወተዓላ በዚህ ልክ የናቃትን ዱንያ ልብሽ ውስጥ የተራራ ያህል ቦታ ሰተሻት በአላህ መንገድ ላይ ቀጥ ብለሽ ለመጓዝ እንዴት ይቻልሻል? ስለዚህም እህቴ በዱንያ ላይ ስኬታማ ለመሆን ጣሪ፣ ባለሽ አቅምም ስሪ። ነገር ግን ዱንያን ከኪስሽ እንጂ ከልብሽ አታኑሪያት። አኺራሽን የመጋፋት ድፍረትንም አትስጫት። የተወሰነ ጊዜ መጣቀሚያና ጠፊ መሆኗንም አትዘንጊ። ሶስተኛ፣ የአላህን ትዕዛዛት ቢከብዱሽ እንኳን እንዳትቃረኛቸው። አላሁ ሱብሓነሁ ወተዓላ እጅግ በጣም ቸርና አዛኝ ነው። የሚጎዳንን ትዕዛዝ አያዘንም፣ የማንችለውንም አያስገድደንም። በአላህ ይሁንብኝ፣ ከአላሁ ሱብሓነሁ ወተዓላ የመጡልን ትዕዛዛት ሁሉ የእኛን ጥቅም የያዙ ናቸው። የከለከለንም ነገሮች ሁሉ የእኛ ጉዳት ያለባቸው ናቸው። አብዛኞቹ ማስተንተን የሚችል አእምሮ ሁሉ ሊረዳቸው በሚችለው ልክ ግልጽ ናቸው። ነገር ግን በነገራቶቹ ውስጥ ያለው ጥበብ ቢገለጥልሽም ባይገለጥልሽም የአላህን ሱብሓነሁ ወተዓላ ክልከላዎች ሁሉ ራቂ፣ ትዕዛዛቱንም አታጓዲ። በአላህ ይሁንብኝ፣ አትከስሪም። የስራሽ ሁሉ ውጤት ቀስ እያለ ይገለጥልሻል። አላሁ ሱብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ ወዐሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም፣ አንድ ነገር ለእናንተ መልካም ሆኖ ሳለ ልትጠሉት ትችላላችሁ።
ወዐሳ አን ቱሒቡ ሸይአን ወሁወ ሸሩን ለኩም አንድ ነገር ደግሞ ለእናንተ መጥፎ ሆኖ ሳለ ልትወዱት ትችላላችሁ። ወላሁ ያዕለሙ ወአንቱም ላ ተዕለሙን አላህ ያውቃል እናንተ ግን አታውቁም ይለናል። ደግሞም የአላህን ሱብሓነሁ ወተዓላ ትእዛዛት በሙሉ የምንፈጽመው ለምን እንዳዘዘን አላህን ስለተረዳ ነው ብቻ አይደለም፣ ይልቅስ አላህን ሱብሓነሁ ወተዓላ ስለምናምነው ነው። በዛ ላይ ጌታችን ሱብሓነሁ ወተዓላ ምክንያቱን ሳያብራራ አንድን ትእዛዝ ቢያዘን እንኳ ቀጥ ብለን ትእዛዙን እንድንፈጽም የሚገባው ኃያልና ሁሉን ቻይ አምላክ መሆኑንም ልታውቂ ይገባል። አራተኛ ዋጋ ቢያስከፍልሽ እንኳ እውነቱን ብቻ ተናገሪ። አንዳንዴ ከሰዎች ጋር ያለንን ግንኙነት ለመጠበቅ አንዳንዴ ደግሞ የራሳችን ፍርሃት ተጭኖን እውነትን ከመናገር እንቆጠባለን። ነገር ግን አፍደሉል ጂሃዲ ከሊመቱ ሐቅን ዐንደ ሱልጣኒን ጃኢር ትልቁ ጂሃድ አምባገነን ንጉሥ ፊት እውነትን መናገር ነው። እህቴ አምባገነን ንጉሥ ፊት አልቆምሽም፣ ጓደኞችሽ፣ ቤተሰቦችሽ ወይም የሥራ አለቃሽ ፊት ነው ያለሽው። ለምን ብለሽ ተዋሻለሽ? ምናልባትም ነገሩ ዋጋ ሊያስከፍልሽ አሊያም አንዳችን ነገር ሊያሳጣሽ ወይንም ደግሞ ግንኙነቶችሽን ሊያበላሽብሽ ይችላል። ነገር ግን በውሸት የምታገኘው የቱም ነገር ጸንቶ አይቆይም፣ ይፈራርሳል። ፈርተሽ የደበቅሽው እውነትም መውጣቱ አይቀርም። ያኔ ይህ የዋሸሽው ውሸት ተደምሮ እፍረትን እንጂ አይጨምርልሽም። በዛ ላይ አላሁ ሱብሓነሁ ወተዓላ በቁርአኑ የጠቀሰልንን ልብ በይ። ወመን የተቂላህ የጅዐል ለሁ መኽረጃ አላህን ሱብሓነሁ ወተዓላን የሚፈራ ሰው አላህ ከችግሩ መውጫ ቀዳዳን ያበጅለታል። አላህን ሱብሓነሁ ወተዓላ ፈርተሽና እሱን አስቀድመሽ ዋጋ የሚያስከፍልሽ እንኳ ቢሆን እውነትን ብቻ ተናገሪ። አምስተኛ ወንጀሎችሽን በአንቺና በአላህ መሃል አስቀሪያቸው። ሁሉም ሰው ወንጀልን ይሰራል። ረሱላችንም ሰለላሁ ዐለይሂ ወሰለም እንዳሉት ኩሉ ብኒ አደመ ኸጣእ ወኸይሩል ኸጣኢነ ተዋቡን ሁሉም የአደም ልጅ ተሳሳች ነው፣ ከተሳሳቾች የተሻሉት ደግሞ ወደ አላህ ተመላሾቹ ናቸው። ወንጀል ላይ መውደቅ ሁሉም የሚፈተንበት የሰው ልጅ ድክመት ነው። ሁሉም ይሳሳታል፣ አንቺም ትሳሳቻለሽ። ነገር ግን ያኔ ወንጀሎችሽን በአንቺና በአላሁ ሱብሓነሁ ወተዓላ መሃል ብቻ አስቀሪያቸው። እኛ ሙስሊሞች የምንናዘዝለት የንስሐ አባትም ሆነ አማካሪ አልተደረገብንም። ነገሮቻችንን ሁሉ ይዘን ወደ አላሁ ሱብሓነሁ ወተዓላ በቀጥታ እንድንቀርብ ተመቻችቶልናል። አንድ ስህተት ላይ ከወደቅሽ ያንን ስህተት ይዘሽው ወደ አላህ ተመለሽ። ጌታሽ ላይ አልቅሺ፣ ይቅርታውንም ለምኚ። ነገር ግን በጭራሽ ለሰዎች እንዳታወሪው። በዚህ ዘመን በወንጀሎቻቸው የሚመጻደቁና ይሰማልን የሚሉ ሰዎች በስተዋል። ሰዎች ማታ የሰሩትን ስህተት ቀን ሲለፍፉት ይውላሉ። ረሱላችን ሰለላሁ ዐለይሂ ወሰለም ኩሉ ኡመቲ ሙዓፋ ኢለል ሙጃሂሩን የኔ ኡማ በሙሉ ይቅር ይባላል ወንጀላቸውን ግልጽ የሚያወጡት ሲቀሩ ብለዋል። በዚህ ሀያ በሞተበት ሰዎች በወንጀሎቻቸው በሚኮሩበት ጊዜ አንቺ ግን በፍጹም በኩራትም ሆነ በእፍረት ወንጀሎችሽን ለማንም እንዳታወሪ። በአንቺና በጌታሽ እዝነት መሃል ተነው እንዲጠፋ አድርጊያቸው። ስድስተኛ ሀያእሽ ጌጥሽ ነው። ዓለም በሙሉ በተቃራኒው የዞረና አካባቢሽ ላይ ያሉ ሰዎች ሁሉ ወደ ጥፋት ሊወትቱሽ ቢሞክሩም አንቺ ግን ሀያእንና እርጋታን ምረጪ። ይህ ትንሽ ውሳኔ አይደለም። በዚህ ዘመን ዓለም በሙሉ የሴትን ልጅ ሀያ ለመግፈፍ ሁሉንም ዋጋ ይከፍላል። አንቺ አላህን ሱብሓነሁ ወተዓላን ይዘሽ ተፈጥሯዊ ማንነትሽ ላይ ከጸናሽ፣ ሀያእሽን መጠበቅ ከቻልሽ የተመረጡት እንጂ የማይሳካላቸው ጉዳይ ላይ ነሽ። ሰዎች የሰሩትን ወንጀል እንደ ቀልድ እያወሩ የሚዝናኑበት፣ ሀያእን እንደ ፋራነት በማያዩበት ወቅት አንቺ ያለሽበት ቦታ ትልቅ ስጦታ ነው። አንድ ቀን ገላሽን ሰዎች ያጥቡሻል፣ ስምሽን ጀናዛ ብለው ይቀይሩታል፣ ጉድጓድ ውስጥ አስገብተው አፈርን ይጭኑብሻል። ያኔ ስልክ የለም፣ ያላለቁ ህልሞችሽ፣ የባንክ አካውንትሽ አሊያም የሶሻል ሚዲያ ተከታዮችሽ አይኖሩም። አንቺና ስራሽ ብቻ ትሆናላችሁ። ስለዚህም ዱንያ ላይ አላሁ ሱብሓነሁ ወተዓላ በሚወደው መንገድ ላይ ብቻ በመኖር ሀያእሽን የጠበቅሽ ሴት ሆኚ። ራስሽን ለሁሉም ሰው ማብራራት አይጠበቅብሽም። አላህ የሚያውቀውን ሀቅሽን ብቻ ተከተይ። ዓለም ሁሉ በተቃራኒው በቆመበት ሰዓት አንቺ ንጽህናን መርጠሻል። አንቺ ሀያእን መርጠሻል። አንቺ የፈጠረሽን ጌታ መታዘዝን መርጠሻል። ያ ነው አንቺን በአላሁ ሱብሓነሁ ወተዓላ አይኖች ፊት ውብ የሚያደርግሽ። ሰባተኛ ኢስላም ከምንም በላይ ውድ ሀብትሽ መሆኑን ወቂ። በዚህ ዘመን በተለይም ኢስላምን በቀጥታ ከወላጆቹ የወረሰ ሰው የኢስላምን ዋጋ ብዙም አይገነዘብም። ነገሮች በጣም ስለቀለሉልን አይደለም፣ ይልቅስ እኛ ስለወረድን ነው። ያለንበት ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም ያቲ ዐለል ናሲ ዘማኑን
الصابرون فيهم على دينه كالقابض على الجمر በሰዎች ላይ ዘመን ይመጣል ከነርሱ መሃል በዲኑ ላይ የሚታገስ ሰው ፍምን እንደመጨበጥ የሚሆንበት ያሉት ጊዜ ይመስላል። ዲንን በትክክል አጥብቆ መያዝ ፍም የመጨበጥ ያህል አስቸጋሪ ሆኗል። ነገር ግን አብዛኛው ሰው ሙስሊም መሆን ማለት በስም ብቻ ሙስሊም መሆን ስለሚመስለው በዚህ ጊዜ ነገርየው በጣም ቀላል እንደሆነ ያስባል። ለዛም ብዙ ሰው ለዲኑ ዋጋ አይሰጠውም። ነገር ግን ዛሬ ላይ ስሜትን ትቶ ሸሪዓውን መከተል ከዱንያ አስበልጦ አኺራን መውደድና ከጊዜያዊ ደስታ ይልቅ አላህን ሱብሓነሁ ወተዓላን መምረጥ በምን የመጨበጥ ያህል ሆኗል። የማትሳሳቺ እንከን አልባ መሆን አለብሽ ያልኩሽ አይደለም። ነገር ግን በወደቅሽ ቁጥር የተነሳሽና በሳትሽ ቁጥር የተመለሽ ይህንን ዲን አጥብቀሽ ያዢው። ዓለም ለአንዲት ሀያ አልባ ፋጅራ ሲያጨበጭብ አንቺ ግን ከተራ ዛዛታ ይልቅ አላህን ሱብሓነሁ ወተዓላን የመረጥሽ ጥብቅ አላህን ፈሪና ዲኗን ወዳድ ሴት ሆነሽ ጽኚ። ይህ ዲን እንደ ፍም ቢሆንብሽ እንኳ እንዳትለቂው። በአላህ ይሆንብኝ ይህ ውድ ዲን፣ በእርግጥም ደግሞ ይህ ይገባዋል። ታገሺ፣ ሽልማትሽ ጀነት ነው። እናም ሰባቱ ወርቃማ ህጎች እነዚህ ናቸው። በጌታሽ ዘንድ የተወደድሽ ብቻ ሳይሆን በሰዎችም ዘንድ የተከበርሽ ሴት ትሆኚ ዘንድ እጅግ በጣም ይረዱሻል። አብዛኞቹን ከላይ ስታያቸው ከሰዎች ጋር የሚያግባባ ላይመስልሽ ይችላል። ከሁሉ ነገር አላህን ማስቀደም፣ እውነትን ብቻ መናገር፣ የአላህን ትዕዛዛት ለማንም ሲሉ አለመቃረን ከሰዎች ጋር የሚያጋጭ መስሎ ሊታይሽ ይችላል። ነገር ግን አንቺ ለአላሁ ሱብሓነሁ ወተዓላ ብቻ ብለሽ እነዚህን ህጎች አጥብቀሽ ከያዝሽ፣ አንድ ጊዜ በእነዚህ ባህሪያት ከታወቅሽ በኋላ ሁሉም ሰው አይን ላይ የከበድሽና የተለየሽ ነው የምትሆኚው። ሁሉም ሰው ያከብርሻል። ሐዲሰል ቁድስ ላይ እንደተጠቀሰው አላሁ ሱብሓነሁ ወተዓላ አንድን ባሪያ ሲወድ ጅብሪልን ይጠራዋል። እንዲህም ይለዋል፣ ጅብሪል ሆይ እኔ እከሌን ወድጄዋለሁና ውደደው። ጅብሪልም ያንን ሰው ይወደዋል። ከዚያም ወደ ሰማይ ነዋሪዎች ይሄድና አላህ እከሌን ወዶታልና ውደዱት ይላቸዋል። የሰማይ ነዋሪዎችም ሁሉ ይህንን ሰው ይወዱታል። ከዚያም ለዚያ ሰው ከምድር ላይ ተቀባይነትን እንዲያገኝ ይደረግለታል ይላል። አንቺ ሙሉ ዓላማሽን አላህን ሱብሓነሁ ወተዓላን ማስደሰት አድርጊ። አላህ ከወደደሽ ሌላ ሀጃዎችሽን ሁሉ እሱ ይፈጽምልሻል። በመጨረሻም እህቴ የተከበርሽና የተላቅሽ ሴት ለመሆን 100 የተንጋጉ ህጎች አይደለም የሚያስፈልጉሽ። እነዚህን ሰባቱን ዋጋ ስጫቸው። በአቋምሽ ላይ እንደ ተራራ የበረታሽ፣ አሻራሽ እንደ ፀሐይ የሚያበራ፣ እንደ ከዋክብት ደግሞ ንጹህ መሆን ትችያለሽ። እስትንፋስሽ ካለ ለመስተካከልና ለማስተካከል አሁንም እድሏለሽ። ህይወት ከብዳሽ ሊሆን ይችላል። እየታገልሽ ሊሆን ይችላል። ከባድ ጊዜ ያሳለፍሽ ሊሆን ይችላል። የማትታይ እስከሚመስልሽ ድረስ ዱንያ ላይ ችላ ተብለሽም ሊሆን ይችላል። ነገር ግን አንቺ ተራ ሴት አይደለሽም። የተደራረቡብሽ ችግሮችም አላህ ላዘጋጀልሽ ትልቅ ቦታ የሚመጥን ማንነት ይኖርሽ ዘንድ የተላኩ ፈተናዎችና ትምህርቶች እንጂ ቅጣቶች አይደሉም። አላሁ ሱብሓነሁ ወተዓላ በነዛ ሁኔታዎች ውስጥ ከብዙ ችግርና መከራ እየጠበቀሽና እየተንከባከበሽ ነው። ስለመረጠሽና ስለወደደሽ ነው። በተቻለሽ አቅም እነዚህን 7 ህጎች ራስሽ ላይ ለመተግበር ሞክሪ። እወቂ፣ አንቺ ተራ አይደለሽም። የአንቺ ስኬትና ደስታ ለዱንያ ብቻ የተሰጠ አይደለም። አንቺ አላህ ዘንድ የተወደድሽ የተለየሽና የተመረጥሽ ነፍስ ነሽ። ቻናላችንን ሰብስክራይብ